የተከበራችሁና የተወደዳችሁ ይህ የቲኤችቲ ሚዲያ ኢትዮጵያ ተከታታዮቻችን እንኳን አደረሳችሁ እንኳን አብሮን አደረሰን የሚለው አንድሮ መካከለኛ የጥርስ ሕክምና ክሊኒክ በዶክተር ቸርነትና በሌሎች ሐኪሞች በመታገዝ ልዩ የሆነ የጥርስ ሕክምና አገልግሎት በቦንጋ ከተማ እየሰጠ ይገኛል። በዚህ ቦንጋ ከተማ ላይ ቡስጣ ምንጭ አጠገብ በሚገኘው ዋና መስሪያ ቤት ላይ በመገኘት የጥርሶትን ደህንነት ጠብቁ፣ እኛም አገልግሎታችንን በ50% ቀንሰን አመት በዓሉን እንጠብቃቸዋለን ሲል አገልግሎቱን ያስተዋውቃል። እጅግ አድርገን ነው የምናመሰግነው። ምን አይነት አገልግሎት እናገኛለን የሚለውን ከኋላችን አገልግሎቱን እንደሚከተለው ይቀርባል ማለት ነው። የተወደዳችሁ የቲኤችቲ ሚዲያ ኢትዮጵያ ፕሮግራም ተከታታዮቻችን ዝግጅቶቻችን መቋጫ የሚሆኑት የዛሬ የትውስታ ፕሮግራማችን ነው። የዛሬ የትውስታ ፕሮግራሞቻችን ደግሞ የመስፍን አበበን ታሪክ ለእናንተ ልናስታውስ ወደድን። ይህንን ተከታትለን ፕሮግራማችንን እንጨርሳለን። ለሳምንት በሚኖረን ዝግጅት ሰፋ አድርገን እንመጣለን። ልዩ የሆኑ አገልግሎቶችን በቦንጋና ቦንጋ ከተማ የምትኖሩ ባለሀብቶች እንዲሁም ይሰራልን የምትሉ ደግሞ በ0949974151 ላይ ደውላችሁ አገልግሎታችሁን ብታስተዋውቁ በእውነት በከፋ ማህበረሰብ ሬዲዮ ጣቢያን በቀጥታ ከህዝብ ጋር መገናኘትም የምትችሉበት እድል አለና ወዳችሁና ፈቅዳችሁ ስለምትከታተሉ እጅግ አድርገን ነው የምናመሰግነው። ስለነበረን ቆይታ እጅግ አድርገን እናመሰግናለን። የትውስታ ፕሮግራሞቻችን ይቀጥላል። የመስፍን አበበ መለያም እዚህ ጋር ነው። ኢትዮጵያዊ ከለርን ከዘመናት ጋር አጣምሮ በማቅረብ ለዓይንም ለጆሮም የተለየ የራሱን ከለር ይዞ በመቅረቡ ነው ልዩ መለያው። መጫወትና ባህላዊ ክራር ወይንም ማሲንቆን በዘመናዊ ጊታር ለውጦ በመጫወት እንዲሁም የሙዚቃ ባለሙያው ሰርጸ ፍረ ስብሐት እንዳለው የነበሩ ዜማና ግጥሞችን ቀንጭቦ በመውሰድ ወደ ዘመናዊ በመቀየርና በራሱ ሌዛ በራሱ ቀለም በማዋዛትና የራሱን ዜማና ግጥም ወይንም የሌሎችን በመቀየጥ በማዜም ልዩ የሙዚቃ ቃናና ቀለም ፈጥሮ ያዘመ ድንቅ ተወዳጅና የማይረሳ ዘፋኝ ነው። በጊታር ብቻ ራሱን በራሱ እያጀበ የማይዘነጉ ዜማዎችን ተጫውቷል። መስፍን አበበን በከፍተኛ ሁኔታ ካሳወቁትና በሚታወስባቸው ሙዚቃዎች መካከል ነይና አጫውችኝ፣ አንዳለኝ የሚላት፣ አይሽ አይሽና ወዘተ ተጠቃሾች ሲሆኑ እነዚህ ዜማዎች ሲታወሱ ታዲያ አብሮ የሚታወሰው ቦክስ ጊታሩ ነው። የሆነው መስፍን ራሱ በልዩ ሁኔታ ጊታሩን በመጫወቱ ነው። ይህም ማለት ብዙ ጊዜ ጊታር የሚያገለግለው ዘፋኙ ሲዘፍን ለማጀብና ለማጀበነት ብቻ ነው። መስፍን አበበ ግን ጊታሩን ከማጀበነቱ ባለፈ ጊታሩን ራሱ ያዘፍነዋልና የመስፍን ቦክስ ጊታር ዘፋኝ በመሆኗና ራሱን ተከትላ ድምፅ አውጥታ መስፍንን በማዘፈኑ የተለዩ እንዲሆን አድርጎታል። ሞቱ የተለየ በመሆን አይረሳ ሆኖ አልፏል። ለዚህ ማሳያ ነይና አጫውችኝ ዘፈኑን ሲጫወት የጊታሩን ድምፅ ልብ ብሎ ማድመጥና ማጥንን ያሻል። አሁን ሲያጅብ አንድ ደግሞ ከሌሎች ሙዚቀኞች በተለየ መስፍን እንዲታወስ ያደርገዋል። ዛሬ በሐረርና በድሬዳዋ ዙሪያ የሚዘፈኑ ዘፈኖች ብዙ እንጂ በፊት ሐረር ወይንም ድሬዳዋ ሲነሱ ቀድሞ የሚታወሰው ይህ የመስፍን አበበ ሙዚቃ ነው። በሬዲዮም ሆነ በቴሌቪዥን ስለ ሐረርና ድሬዳዋ የሚወራ ነገር ሲኖር የመስፍን አበበ ይህ ሙዚቃ የማይቀየር ማጀበ ነበር። መስፍን አበበ አንድም በጊታር ሙዚቃን፣ ሁለት በጠመኔ ወይንም በቾክ ትምህርት ለኢትዮጵያ ሕዝብ ሲያበረክት ለረጅም ጊዜያት ቆይቶ ከ20 ዓመት በፊት ድንገት ከሙዚቃ መድረክ ጠፋ። የትውስታ ጊዜያችን ድምፃዊ መስፍን አበበን ታሪክ ለእናንተ ያስቃኘናችሁ። ሳምንት ደግሞ በሌላ ፕሮግራም እስክንገናኝ አብሬያችሁ ቆየሁት። ተሾመ ያለምካል ነበርኩ። ሰላም።